ሚሚ ደፋሯ አይጥ። በአንድ ወቅት ጸጥተኛ መንደር ውስጥ ሚሚ የተባለች አንድ ትንሽ አይጥ ትኖር ነበር። እርሷ ከሁሉም ትንሿ ናት፣ ግን በጣም የማወቅ ጉጉት ያላትና ደግ ነበረች። በአንድ ፀሐያማ ቀን ሚሚ ወፎች ሲጮሁ ሰማችና ምንድነው ችግሩ ብላ ጠየቀች። ወፎችም እንቁላሎቻችን በዛፍ ውስጥ ተጣብቀዋል፣ እነሱን መድረስ አንችልም፣ እባክሽን እርጅን አሏት። ሚሚ ሀሳብ መጣላትና ወደ ጓደኛዋ ሊኦ አንበሳው ሮጠች። ሊኦ መርዳት ትችላለህ ስትል ጠየቀችው። ሊኦ ፈገግ አለና እርግጥ ነው አላት። አንድ ላይ ሆነው ወደ ዛፉ ተጓዙ። ሊኦ ሚሚን ከፍ አድርጎ ተሸከማትና ሚሚ ረጋ ብላ እንቁላሎቹን ወደ ጎጆ ገፋቻቸው። ወፎቹ በደስታ እናመሰግናለን ብለው ሚሚን እቅፍ አደረጓት። በዚያ ምሽት እንስሳቱ ሁሉ ሚሚን ለማመስገንና ለማስደሰት ተሰብስበው ነበር። ትንሹም እንኳን ትላልቅ ነገሮችን ማድረግ ይችላል አለ ሊኦ። ሚሚ በትንሽ አልጋዋ ውስጥ ሆና ያደረገችውን ስታስብ ፈገግ አለችና ተደሰተች። በራሷም ኮራች።